ሰላም ተመልካቾቻችን፣ አሁን አዶቤ አኒሜት 2023 ቱቶሪያሎችን የምናየው ይሆናል። የመጀመሪያው ልክ አዶቤ አኒሜትን ስከፍቱት ይሄን የሚመጣላችሁ ይሄ ፋይል ይባላል። ፋይል ማለት አዳዲስ ፋይል የድሮ የከፈትነው ካለ ምናምን፣ እዚህ ጋር ደግሞ ኢምፖርት ኤክስፖርት አለው። እዚህ ጋር ኢምፖርት ማድረግ እንችላለን ኢሜጆችን፣ ፕሮጀክቶችን። ኤክስፖርት ደግሞ መጨረሻ ላይ ስንጨርስ የምናደርገው ነው። እስቲ የመጀመሪያውን ለማየት ከኒው እንጀምራለን። ኒው ስንል እነዚህን ፎርማቶች ያመጣል። ኤችዲ አለ፣ ፉል ኤችዲ አለ፣ 4K አለ፣ ስታንዳርድ አለ። ለአሁን ለማየት ኤችዲ እንጠቀማለን። ኤችዲ ማለት ዊድዙ 1280 በ720 ነው ቁመቱ። ይሄ የስክሪኑ የካንቫው ሳይዝ ነው። ፍሬም ሬቱን ወይ 30 ወይ 24 ማድረግ እንችላለን። ብዙ ጊዜ ግን ለአኒሜሽን የሚመከረው 24 ብናረገው ነው። ክሬት እንላለን ለመጀመሪያ ያህል። ክሬት ካልን በኋላ ይሄን ያመጣልናል። ይሄ ባዶ ነው ማለት ነው። እዚህ ላይ ነው አሁን የምናየው ሁሉ ነገር። እዚህ ላይ ነው የምንሰራው። ይሄ ታይም ላይን ይባላል። ይሄ አኒሜሽኑ ፕሌይ ስናደርግ የምንልበት ቦታ ነው። አሁን ምንም አኒሜሽን ስለሌለው አያሳየንም። ይሄ ቱል ባር ይባላል። ቱሎች ነው ያሉት እዚህ ጋር። ይሄ ደግሞ ያው ሜኑ ባር ነው። ሜኑዎች አሉ እዚህ የተለያዩ ሜኑ። ፋይል አለ። አሁኑ ኤዲት ማድረግ እንችላለን፣ ፔስት ምናምን። ብዙ ጊዜ አንጠቀምም፣ ሾርት ከት ነው የምንጠቀመው። ቪው አለ፣ ዙም አውት፣ ዙም ኢን፣ ኢንሰርት፣ ሞዲፋይ፣ ቴክስቶችን የምንጠቀም ከሆነ ኮማንዶች አሉ። ያው እዚህ ጋር ኮማንዶችን ረን የምናረግ ከሆነ ነው። ያው ይሄ ብዙም አያስፈልግም። ኮንትሮል አሉ እዚህ ጋር የሰራነውን ነገር ለማየት ቴስት ምናምን ማድረጊያ ነው። እዚህ ጋር ዲበግ አንዳንድ ፕሮግራሚንግ ነገር ናቸው። እነዚህ ዊንዶ ያው የምንፈልገውን ነገር አድና እንትን ለምሳሌ አሁን ሲሲ ላይብራሪ ኦር አንድ ነገር እስቲ አክሽን ይመጣል ማለት ነው። ይሄ አዲስ ዊንዶ ይከፍትልናል። እነዚህ ዊንዶዎችን አድ ለማድረግ ነው። አንድ ነገር እዚህ ጋር ወርክ ስፔሱን ኢሴንሻል ማድረግ አለባችሁ። ይሄ ኢሴንሻል ከሆነ ይሄን አይነት ዊንዶ ያመጣላችኋል። ያው ኢሴንሻል አሪፍ ነው ለጀማሪዎችም ሆነ ለአኒሜተሮች። ለምሳሌ ቤዚክ ከሆነ አንዳንድ ነገሮች እዚህ ጋር ተለያይተዋል። ኢሴንሻል መጀመሪያ አድርገን ነው የምንጀምረው። ኢሴንሻል ይሄ አሁን ሁሉንም ነገር ለመቆጣጠር ያመቸናል ማለት ነው። እሺ መጀመሪያ ምንገባው ወደ ቱል ባር ነው። ቱሎችን እናያለን። ይሄ ሰሌክሽን ቱል ነው። ራይት ክሊክ ማውስ ወይም የላፕቶፓችሁን ራይት ክሊክ ትነካላችሁ። ከዛ እነዚህ ሰሌክሽኖች ናቸው። ለምሳሌ አንድ ነገር እስቲ እቺ ድራው ናት። እስቲ ይሄን ድራው አረግና ይሄን ለምንድን ነው የሚያገለግለው? ሰሌክት ለማድረግ ነው። አሴሆል ሰሌክት ያደርግልናል። ይሄ ደግሞ ብዙ ጊዜ ትራንስፎርም ለማድረግ ነው። እንደዚህ ለማስፋት የሆነ እንዲህ ለማጣመም፣ ፐርስፔክቲቭን ለመቀነስ፣ ለመጨመር፣ ለመቀያየር የምንጠቀምበት ይሄ ፍሪ ትራንስፎርም ቱል ይባላል። ይሄ ግራዲየንት ነው። ይሄ ሌላ ጊዜ እናየዋለን። ለአሁን እነዚህን ሁለቱን ይሄ ጀስት ሰሌክት ለማድረግ ነው። ይሄ ደግሞ ትራንስፎርም ሰሌክት ያደረግነውን ትራንስፎርም ለማድረግ ነው። ራሱም ደግሞ ሰሌክት ያደርጋል። ይሄ በዚህም ብንጠቀም ይሄ ላሶ ቱል ይባላል። ይሄ ማለት ቆርጦ ልክ እኛ እንደዚህ ስናደርግለት ከዚህ ፓርት መልስ ያለችዋን ቆርጦ ለማውጣት ላሶ ቱል ይባላል። ላሶ ነው የምንጠቀመው። ፖሊገንም ማጂክም ሌላ ጊዜ እናያለን። ለአሁን ላሶ። እሺ ቀጣይ ደግሞ የምናየው ምንድነው? ይሄ ፍሉይድ ብሩሽ ይባላል። ይሄ ምንድነው የሚያደርገው? ፔን ካለን መሳያ ፔን ካለን እሱን ተጠቅሞ ፕሬሸር ይኖረዋል ብዙ ነገር። እዚህ ጋር ፕሮፐርቲ ላይ ብንገባ ከለር ኤንድ ስታይል አለው፣ ፍሉይድ ብሩሽ ኦፕሽን አለው፣ ሳይዙን መጨመር ይቻላል፣ አንግል አለው፣ ቬሎሲቲ አለው፣ ፕሬሸር ራሱ መጨመር መቀነስ እንችላለን። ብቻ ይሄ አሪፍ ነው። አድቫንስድ የሆነ ብረሽ ቱል ነው። እቺ ናት ብዙ ጊዜ እኔ የምጠቀምባት እና ለጀማሪዎችም ይሄ ነው የሚመከረው። ምንድነው ይሄ? ጀስት ይሄ ብረሽ ቱል ነው። በቃ ብሩሽ ናት። ሳይዟን እንጨማምራለን፣ እንዲህ እናደርጋለን። ራሱ ይስላል ማለት ነው። ብዙ ጊዜ ይሄን ነው የምንጠቀመው።
ያው ክላሲክ ብረሽ ቱል ትባላለች። ኤል ደልተው ያው ዲሌት ነው የምነኩት። ሰሌክት አድርጋችሁ ዲሌት ትነካላችሁ። ወደ ክላሲክ ብረሽ ቱል ይሄ ብዙ ጊዜ እንደዚህ ይስልልናል። እንደዚህ አይነት ነገር ለመሳል እኔ ያው እንትን ነው የምጠቀመው። ይሄ ለዛሬ ለማሳየት ያህል ነው እንጂ መሳያ አለኝ ወይም ደግሞ ድራዊንግ ታብሌት አለኝ፣ በሱ ነው የምጠቀመው። ለዛሬ ለማሳየት ያህል ነው። ይሄ ኢሬዝ ቱል ይባላል። ምንድነው የሚያደርግልን? ላጲስ ነገር ነው፣ ያው ማጥፊያ ነው። እንደዚህ ኢሬዝ ያደርግልናል፣ ያጠፋልናል። የተለያዩ ኦፕሽኖች አሉ። ለምሳሌ ፊል፣ ላይን፣ ኢሬዝ ሰሌክትድ፣ ፊል፣ ኢሬዝ ኢንሳይድ ይላል። ለምሳሌ ኢንሳይድ ብትሉ ውስጥ ያለውን ነው የሚያጠፋው እንጂ ውጭ ከዚህ ውጭ ያሉትን አያጠፋም። ፊል ካልን ይሄ ፊል ነው። ስትሮክ የሚባል ነገር አለ። ስትሮኩን ትቶ ለምሳሌ ይሄ ምን ማለት ነው? ለምሳሌ ሬክታንግል አለን እዚህ ጋር፣ ወደ ሬክታንግል እንመለሳለን። ለምሳሌ እዚህ ጋር ኢሬዝ ባረግ ፊል ማለት ይሄ መሃል ያለው አረንጓዴው ነው። እቺ ጥቁሯ ደግሞ ላይን ቆይ ላቅርበው። ጥቁሯ እቺ ላይን ወደ ቢጫ ከለር የሚመስለው ላይን እሱ ስትሮክ ይባላል። ይሄ መሃል ያለው ደግሞ አረንጓዴ ፊል ይባላል። ለምሳሌ እኔ ኢሬዝ የሚለውን ነክቼ ፊል ነው የምለው፣ ፊል ይላል። ይሄው ይሄን ትቶ መሃሏን በነካውም ራሱ አያጠፋውም ማለት ነው። ይሄው ይቀመጣል። ነገር ግን ኢሬዝ ኖርማል ብለው ኖርማል ብል ኖርማሊ ሁለቱንም ያጠፋል ማለት ነው። ኢሬዝ ሰሌክትድ ላይን ደግሞ ሰሌክት አድርገን ስናጠፋ ላይን ደግሞ ላይን ብቻ ነው የሚያጠፋው። ይሄው አረንጓዴውን ትቶ እነዚህ ነገሮች ያጠፋል። ይሄ ስትሮክ ወይም ላይኖችን ነው የሚያጠፋው። ስለ ኢሬዝ ቱል እናያለን፣ ብዙ በሰፊው እናያለን። ለአሁን ይሄ ለመጀመሪያ ያህል እሺ። ሬክታንግል ቱል አለ እዚህ ጋር። ሬክታንግል ቱል ደግሞ ምንድነው የሚያደርገው? ያው አሁን እንዳሳያችሁ ድሮ ያደርጋል። እቺ ራይት ክሊክ ስነኩ ደግሞ ብዙ አይነት ያስመር። ለምሳሌ ያለ ይሄ መሃሉ ላይ አሁን ለምሳሌ እቺ ነክታችሁ እንትኑን ይቀያየርልናል። ይሄ ሬክታንግል ነው ግን ይለያል ከሬክታንግል ሙዱ ምናምን። አሁን ቀይ እቺ አሁን እንዲህ ማድረግ ይቻላል በሰሌክሽን ቱል ማለት ነው። እንደዚህ ማድረግ ይቻላል። ይሄ ምን ይባላል? ሬክታንግል ፕሪሚቲቭ ቱል ማለት ነው። ከሆነ እንደዚህ ያደርግላችኋል። ኖርማል ሬክታንግል ግን ዝም ብሎ መሳል ነው። ምንም ሰሌክት ብናደርግ እዚህ ጋር አሁን ምንም የሚቀይረው ነገር የለም፣ ያው ነው። ሶ ይሄን ይመስላል። ሌላ ኦቫል ቱል አለ። ኦቫል ክብ የሆነ ኦቫል ነገር ለመስራት ነው። እንዲህ ያደርጋችሁ። አንዳንድ ሾርት ከቶችም ደግሞ አሉ። ቆይ ይሄ በዛ መሰለኝ ላጥፋው። ሶ አንድ ላይ ሰሌክት እናደርጋለን። ዲሌት ኪ ስነካ ይጠፋሉ። ሶ ኦቫል አለ። ኦቫል እንደዚህ ነው። ለምሳሌ ሺፍት ነክቼ ኦቫል ባረግ ቀጥ አድርጎ እንደዚህ ያደርግልኛል። ሺፍትን ስነካ ማለት ነው። ለምሳሌ ደግሞ ዝም ብዬ ከተውኩት ደግሞ እንደዚህ ማድረግ እንችላለን። በቃ እንደዚህ አይነት ነገር ለመስራት ይጠቅማል። ክብ ነገር ምናምን። ኦቫል ፕሪሚቲቭም አለው። ያው እንደ ቅድሙ አይነት ነገር ነው። ይሄም ፖሊስታር፣ ይሄ ደግሞ የሆነ ቅርጽ የተለያዩ ቅርጾችን እንትን ለማለት ነው። አንዳንዱን መቀየር እንችላለን። ይሄን ብዙ አልገባበትም። ስታር ምናምን ለመስራት ነው። እዚህ ጋር ያው እዚች ጋር መቀየር ይቻላል። ያው ለሌላ ጊዜ እናያለን። ይሄ ለመጀመሪያ ያህል ስለሆነ ፖሊገን ምናምን ለመሳል እንጠቀማለን። ሌላው ላይን ቱል ነው። ኮንትሮል ኤ ልንካና ሙሉ ሰሌክት አድርጌ ዲሌት አደርጋለሁ። ያው ኮንትሮል ኤ ሁሉንም ሰሌክት ያደርጋል። ሶ ዲሌት ካደረግን በኋላ እስቲ ላይን ቱል እና ይሄ መስመር ለመሳል ነው። ላይን ነው፣ አንድ መስመር ለመሳል ነው። ይሄው እንደዚህ ከፈለግን እንደዚህ እንዲያርገን በላይን የተለያዩ ነገሮችን መስራት እንችላለን። ሺፍትን ከነካችሁ ብዙ ጊዜ ወደ ጎን ወደ ግራ ምናምን ሲልባችሁ ሺፍትን ስነኩ ቀጥ ይላል። በቃ ቀጥ ይላል። ይሄን ያካል። ሶ ከዚህ ብጀምር እንዲህ ያደርጋል። ለመጀመሪያ ያህል ይሄንም እንዲህ ስናይ እንደዚህ ይሆናል። ወይም እዚህ ጋር ላድርገው። የሆነ ቦክሶችን ምናምን ለመሳል ይጠቅመናል። ላይን ቱል ይባላል። ያው ላይኖችን ነው የሚሰራው። እዚህ ጋር አሁን ለምሳሌ እኔ ላይኖቹን ስስል ስናፕ እያደረገ ነው። ስናፕ ማለት ምንድነው? እኔ ሳልነካው እቺኛው ስናፕ ቱ ኦብጀክት ይላል። ይሄን አሁን ባጠፋው ላይኑ እንትን ይላል፣ አይገናኝም። ልክ ስናፕ የሚለውን ስነካ አገናኝተን ደግሞ እንደዚች
ለመስራት ይጠቅማል። ሶ ምን ይባላል እዚህ ጋር ዶክመንት ላይ ትሄዳላችሁ፣ ስናፕ የምትለውን ታበራላችሁ። የተነካካ እርስ በርሱ ተገጣጠመ ይሰራል ማለት ነው። ሶ ይሄ ላይን ቱል ይባላል። ሌላው ፔን ቱል ናት። ፔን ቱል እሺ እቺን ሰሌክት አድርጌ ወደ ጎን አድርጋትና ፔን ቱል አለን እዚህ ጋር። ፔን ደግሞ የሆነ ቅርጽ ካለ እሱን ቅርጽ ይዘን እንደ ልክ እንደ አዶቤ ኢሉስትሬተር ማለት ነው እንዲህ ለማድረግ እዚህ ጋር ብነካ እንዲህ በቃ የተለያዩ ቅርጾችን ለመስራት ምናምን የሚጠቅመን ይሄ ነው። ፔን ቱል ይባላል። ይሄን ደግሞ በሰፊው መጣበታለሁ። ፔን ቱል አሜዚንግ የሆነ አንዱ የአዶቤ አኒሜት ቱል ነው። እሱም ጀስት ዛሬ ለመጀመሪያ ያህል ነው። ሌላው ቴክስት ነው። ያው ቴክስት ለመጻፍ ነው። እዚህ ጋር አንዳንድ ነገሮችን ከታየ አላቅም እስቲ ያው ዝም ብዬ ራንደምሊ ነው የጻፍኩት። የተለያዩ ቴክስቶችን መጻፍ ይቻላል። እዚህ ጋር አሁን ለምሳሌ ፕሮፐርቲ ላይ ተመጣላችሁ ቱል ኦብጀክት ፍሬም ምናምን የሚል ነገር አለ። ለምሳሌ ይሄ ታይምስ ኒው ሮማን ምንድነው ፎንት ነው። ሶ ፎንቶችን እየቀያየራችሁ ምናምን መሞከር ትችላላችሁ። ቦልድ ነው ወይስ ኖርማል ምናምን። ይሄ ኖርማል ያቀጭጨዋል። ቦልድ ከሆነ ደግሞ ወፋፍራም ያደርገዋል። አይታሊክ አለው። ለምሳሌ ወደ ጎን ምናምን አድርገን ዩዝ ዲቫይስ ፎንት ምናምን በቃ እዚህ ጋር አንዳንድ ነገሮችን ለመቀያየር ነው። ቦታውን ምናምን ኦፕሽኖች አሉት። እነዚህ ሞር ዲቴል ስንገባ እናያለን። ጀስት ለመጀመሪያ ያህል በቃ እነዚህ ናቸው። ሶ ቴክስት ይሄን ይመስላል። ይሄ ደግሞ ፔይንት ባኬት ይባላል። እሺ እቺን ሰሌክት ላድርግና ልደልት። ሶ ለምሳሌ ይሄ ፔይንት ባኬት ማለት ይሄ ለምሳሌ እንዲሳልኩኝ ከዛ እቺ ፔይንት ባኬት ትባላለች። ኢንክ ቡትል ቱል ሌላ ጊዜ እናያለን። ለዛሬ ግን ቀለል የምትሏን ፔይንት ባኬት ቱል እቺ ምንድነው የምታረገን ከለር ለመቀባት ነው ውስጡን። ለምሳሌ አያችኋ ይሄ አሁን ሳልኩኝ መሃሉን ትቀባዋለች። ከለር መቀየር ይቻላል። እዚህ ጋር ነው። ይሄ ስትሮክ ከለር ይባላል። ላይኖቹን ነው ዳርዳሩ። አሁን እዚህ ስዕል ላይ ሲሆን የለም እንደዛ አይነት ነገር። ሬክታንግል ስትጠቀሙ ሁለት ነገር ነው ያለው። አንደኛው እቺ ጥቁሯ ስትሮክ እና መሃሉ ፊል ይባላል። ነገር ግን ይሄን ተጠቅማችሁ ስስሉ ግን ምንም ጥቁር ነገር የለውም። ሶ ይሄ ምንድነው የሚያደርገው መሃሏን ለመቀባት ነው ማለት ነው። እንደዚህ ሶ ከለር መቀየር ይቻላል። ከለር እንቀይራለን። ከፈለግን ደግሞ ይሄ ለምሳሌ እንዲህ ማድረግ ይቻላል። የተለያየ ከለር ከሆነ የሳል ነው የተለያየ ይሆናል። አንድ ላይ ግን ካረግ ነው አንድ ላይ ይቀባል። ያው ፊል እና ስትሮክ የሚባል ነገር አለ። ይሄን መርሳት የለባችሁ። ሶ እሱ ላይ ዲቴል ገባለሁ። ፊል እና ስትሮክ ምን እንደሆነ ያው ባጭሩ ግን ስትሮክ ማለት እቺ ናት፣ ላይኗ ናት። ፊል ደግሞ የመሃል ምንቀባው ነው። የአራት ማዕዘን ጊዜ የለም አለ ሁለቱም። ስንስል ግን የለም ፊል ብቻ ነው የምንጠቀመው። አያችሁ ሲስል ከፈለግን እዚህ ጋር ሰማያዊ ማድረግ እንችላለን፣ መቀባት እንችላለን ማለት ከፈለግን ይሄንም ፊል ስለሆኑ ችግር የለም። ስትሮክ ሲሆን ግን እምቢ ይለናል። ያው ይሄው አለ የትም አይሄድም ስትሮክ ከለሩን በዚህ ነው የምንቀይረው። እሱ ላይ ዲቴል እመጣለሁ። እሺ ሌላው ደግሞ እቺ ኤይድሮፐር ቱል ትባላለች። እቺ እንትን ከለር ስንመርጥ ሰሌክት ለምሳሌ ይሄ ነጩን ሰሌክት ሳደርግ ይሄ ነገር ካያችሁት ነጭ ይሆናል። ሰማያዊውን አሁን ሰሌክት ሳደርግ ሰማያዊ ይሆናል። ከለሮችን ለመቀየር ለምሳሌ የዚህን ከለር ነጭ ላድርገው ብል መጀመሪያ ሰሌክት አደርጋለሁ በዚህኛው ቱል። ከዛ ሰሌክት አደረኩት። ከዛ የሱን ከለር ለመቀየር እቺኛዋን ነካለሁ፣ ወይም ሾርት ከት አይነካው። ከዛ ይሄን አድርግልኝ ስለው ይሄው ነጭ ሆነ ማለት ነው። ስለዚህ አሁን ምን እንትን ብለው የለም ማለት ነው። ነጭ ስለሆነ ነው እንጂ አለ ነጭ ለማድረግ ነው። አሁን ራሱን ደግሞ ልቀይረው ብል ይሄን ራሱን ነካውና አይነካለው። ከዛ ይሄን ከለር አድርግልኝ ስለው ይሄው ይቀየራል ማለት። መጀመሪያ ሰሌክት ግን ማድረግ አለብን። ሶ ይሄ ኤይድሮፕ ቱል ይባላል። ሌላው አሴት ራፕ ቱል ነው። ይሄ ደግሞ የሆነ እንደ ቦን አይነት ነገሮችን ምናምን ለመስራት ነው። የሆነ ለሼፖችን ምናምን ለማጣመም አላ ቆይ እሺ ሰራው። አሁን እንደዚህ ለማድረግ ማለት ይሄ አሪፍ ቱል ነው። ግን ዲቴል ሞር ቦን ላይ ስንመጣ እናየዋለን። ይሄ ጀስት ራፕ ለማድረግ ነው። የሆነ
ለመጨምደድ ምናምን ቅርጽ የተለያየ ቅርጽ ለመስጠት ሳንስል ማለት ነው ድሮይንግ ሳንጠቀም ሌላ ጊዜ እየሳልኩኝ ነው ማሳያችሁ በድሮይንግ ታብሌት ለአሁን ግን ይሄን እንትን እንላለን ያው አኒሜሽን ሲሰራ እንደዚህ ስለሆነ ነው እሺ ሰሌክት አድርጌ አሁንም ልደልት ዲሌት ሽት ዲሌትሽ ከዛ ይሄን አይተናል ይሄ ሃንድ ቱል ነው ያው ስክሪኑን ወዲያ ለማድረግ ነው ኤች ነው አይ ቲንክ ሾርት ከቱ ኤች ነው ኤች ነክታችሁ ይሄ ዙም ምናምን ለማድረግ ነው እቺን ቦታ ዙም አድርግልኝ ስትሉት ቆርጦ ዙም ያደርጋል ያው እስቲ ዝም ብዬ ልሳልና እቺ አሁን የሆነች ላይን ከሆነች እዚህ ጋር ዙም ላርግ ብል እዚህ ጋር ዙም ያደርጋል በቃ ዙም እያደረገ ይሄዳል ከፈለኩ መቀነስ እችላለሁ እንዲህ ስታረጉ ይቀንሳል ሃንድ ቱል ተጠቅማችሁ ወዲያ ማድረግ ትችላላችሁ ወይም ይሄን መጠቀም ትችላላችሁ ወይም ደግሞ የማውሳችሁን እንዲ ማንሽ እቺ ጎማዋን ወደ ላይ ወደ ታች ማድረግ ትችላላችሁ ማለት ነው እሺ ይሄን ይመስላል ሌላ ደግሞ እዚህ ጋር አንዳንድ ቱሎችን መጨመር የምንችል ካሜራ አለ ቦን አለ ምናምን እነዚህ ዲቴል መጣባቸዋለሁ ዛሬ ለመጀመሪያ ያህል ስለሆነ ነው እሺ ራሱን ነካዋለ ይጣፋል ይሄ ታይም ላይን ይባላል ያው እንደነገርኳችሁ አሁን ለምሳሌ F5 F6 እና F7 ወይም ደግሞ ኢንሰርት ፍሬም እዛው ላይ አድ ለማድረግና ባዶ ፍሬም ለመስራት የሚጠቅሙ ለምሳሌ F5 ስነካ ይሄ ፍሬም ከዚህ ቆይ አንዴ ልደልት ለመደለት shift F5 ነው የምነካው ከዛ ይሄ መጀመሪያው ፍሬም ነው ለምሳሌ ሳልኩኝ እንበል ይሄን ዝም ብዬ ሳልኩኝ ያው በቦል ነው የምንጀምረው እሱ ነው አኒሜት የምናደርገው ለዛሬ ዝም ብዬ ይሄን በማውስ ነው ምስልላችሁ ሌላ ጊዜ በድሮይንግ ታብሌት ስራለው ማለት ነው ለመጀመሪያ ያህል ይሄን አልኩኝ ከዛ ኔክስቱ ፍሬም እዚህ ጋር ከታያችሁ እቺን ለተጨምረዋታላችሁ ማይታይ ከሆነ እዚህ ጋር ፍሬሞች ይታያሉ ማለት 10ኛ 15ኛ ፍሬም እያለ ሄደ እዚህ ጋር አሁን አድ ለማድረግ ምንድነው ማድረገው ራይት ክሊክ ነክቼ ኢንሰርት ፍሬም የምትለው መንካት እችላለሁ ይሄ ማለት ተመሳሳይ ነው ምንም የተቀየረ ነገር የለም ነገር ግን F6 ወይም ደግሞ ኮንቨርት ቱ ኪ ፍሬም እና ፍሬም ኢንሰርት ፍሬም ካልን F5 ነው ኪ ፍሬም ደግሞ ከሆነ ራሱን የቻለ ፍሬም ይሆናል ይሄው ካያችሁ እዚህ ጋር ቆይ ኮንትሮል ዚ ልንካና ወደ ኋላ ልመለስ ይሄው አሁን ይሄ F5 ስነካ ወይም ደግሞ ኢንሰርት ፍሬም ስል ጀስት አንድ ወጥ ነው ግን F6ን ወይም ደግሞ ኢንሰርት ኪ ፍሬም ስነካ አያችሁ አዲስ ራሱን የቻለ ነው ይሄ ማለት ይሄን አሁን እንደዚህ ባረገው ራሱን የቻለ ይሆናል ማለት